السلام عليكم ورحمة الله وبركاته يتكبراتشو أباتوچنا الناتوچ انديهم اندموچنا اهتوچي الحمد لله رب العالمين قديه الله لحج سرا وفقون حج لنا درق سن النساء بلفوا حلق علي تمتع يميبالون حج اينتنو يمنا درقو ايسروا السونو يميلون حساب انسچه نبره بزا مسارت زاري مانسات يمفلقو قديه حج سرا سنجمر مجمريا عمره አድርገን ከዑምራ በኋላ ጨርሰን ወደ ሐጅ እንገባለን ነው ስለዚህ የዑምራ ስራዎች ምን ምንድናቸው ዑምራ ሰራን የምንለው ምን ስናደርግ ነው እንግዲህ ከመነሻታችን በፊት ሱነን الفطره የሚባሉትን ጸጉሮቻችንን አነሳስተን ጥፍሮቻችንን ቆራርጠን ሽቶ አድርገን ተበጃጅተን እንወጣለን በተለይ ለወንዶች ነው ሽቶ በጣም ታፊር የሚያደርገው ነው ለሴቶች አይፈቀድም ይላሉ ዑለሞች በትክሉ የዑምራ ስራዎች ምንድናቸው ሲባል ኢህራምን ለብሶ ንያ ማድረግ ይሄ እንደ ዑምራ ስራ ሩክን ተብሎ የሚጠራ መሰረታዊ ነገር ንያ ከሌለው ዑምራም ሆነ ሐጅ እንደሌለ የሚያሳየን ነው ሙስጠላሖች አሉ ቋንቋዎች አሉ የምንግባባበት ሩክን ነው ዋጅብ ነው ሱና ነው ፊድያ ነው እየተባሉ የሚጠራሉ በሐጅ ስራ ላይ ንያን መነየት ሩክን ተብሎ ይጠራል በዑምራ ስራ ላይ ስለዚህ ነይተን ከሚቃት በፊት ወይ ሚቃት ላይ ሚቃት ማለት መነሻችን ኢህራም የምናደርግበት ወደ መካ ጉዞ ስናደርግ ማለት ነው ነይተን ጉዞ እንጀምራለን በአይሮፕላን ማለት ነው እንግዲህ የዑምራ ስራ ጀመርን ተጓዘን ኢህራም አድርገናል በተክቢራ ነው መከራከር የለም መጥፎ ነገር ማድረግ የለም አጅነቢ ማለት የለም አዳቡን ጠብቀን ዒባዳ ላይ ገብተናል ማለት ነው ቀጥታ መስጂድ አልሐራም እንገባለን ማለት ነው መስጂድ ተገብቶ ከዚህ ከመንገር ነው የገባነው ኢህራም ለብሰናል ዑምራችንን ጀምረናል ማለት ነው የመጀመሪያው የምናደርገው ጠዋፍን እንጀምራለን ማለት ነው ጠዋፍ ማለት ካዕባ የአላህን ቤት ካዕባን ጠዋፍ ማድረግ ነው ጠዋፍ ማድረግ ደግሞ በዑምራ ስራ ላይ ሩክን ነው ጠዋፍ ማድረግ ሩክን ነው የሚሆነው የሚጀመረው ብዙ ሰዎች ይሳሳታሉ እንደገቡ ከገቡበት ቦታ ላይ ጧፍን ይጀምራሉ ሐጀሩል አስወድ ባለበት ሩክን ላይ አረንጓዴ ነገር ትታያለች እንደ ምልክት ካዕባ ቦታ ላይ እንዲስተመለከቱ ካዕባውን አረንጓዴ ምልክት አለች ከዚህ ቦታ ይጀምራል የሚል ምልክት ነች ከዛሽ ጀምሮ ነው እንግዲህ የአላህን ቤት ጧፍ የሚያደርገው ማለት ነው ከሐጀሩል አስወድ ይጀምራል ዞሮ ይመጣል እዛ ቦታ ሲደርስ አንድ ጧፍ ጨረሰ ማለት ነው እንግዲህ እንደ ሱና ስንመለከት ጧፍ ሲጀመር ሐጀር አልአስወድን ስሞ ነው ጧፍ መጀመር ሱና የሚሆነው ያ ካልተቻለ በእጅ ነክቶ ነው ያም ካልተቻለ ቢስሚላሂ ወላሁ አክበር ብለን ካዕባውን ሐጀር አልአስወድን ሰላም ብለነው ከዛ ይጀመራል አሁን ባለው ተጨባጭ ዘህማው በጣም ከባድ ነው አያቀርብም ስለዚህ ሰው ከምንረጋግጥ ደካማዎችን ከምንገፋ ከሩቁ በዛው ሩክን ላይ ኢሻራ አድርገን በእጃችን ጧፋችንን እንጀምራለን ማለት ነው ጧፍ ይደረጋል 7 ጊዜ ካለቀ በኋላ ጧፉ ካለቀ በኋላ ከጨረስንበት መንገድ ነው የምንገባውና 2 ረካዓን እንሰግዳለን ማለት ነው 2 ረካዓ ይሰገዳል የመጀመሪያውን ረካዓ ቁል ያ አዩሃል ካፊሩን የሚለውን ሱራ እንቀራለን ሁለተኛው ላይ ኢኽላስን እንቀራና 2 ረካዓን ሰግዳለን ከቻልን መቃሙ ኢብራሂም የምትባል ቦታ አለች ካልተቻለ ደግሞ የትኛውን ቦታ ላይ ይሰግድና ከዛ ወደ ሳዒ ይሄዳል በይነ ሶፋ ወልመርዋ ለመሮጥ ይሄዳል ማለት ነው ወደ ኋላ መለስ ስላለው ልብ በሉኝ ጠዋፍ ስናደርግ ወዱእ አድርገን ነው የምናደርገው ነብዩ አለይሂ ሰላቱ ወሰለም ጠዋፍ ማለት ሶላት ነው ኢላ انه يجوز فيه الكلام ማውራት ይቻላል እንበል እንጂ እንደ ሶላት ነው ስለዚህ በጧሃራ በወዱእ ነው ጠዋፍን የምናደርገው ሁለተኛ የምናደርጋቸው አዝካሮች አሉ ጠዋፍ ላይ ኢንሻአላህ ተዓላ የቀሩትን የዑምራ ስራዎችን አብረን እንመለከታለን እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ